አሁን ካለህበት ሁኔታ ትወጣለህ። የእግዚአብሔር መልአክ ስላንቺ ይንቀሳቀሳል። አሁን በኢየሱስ ቅዱስ ስም ፈጽሞ የፈራሽው ነገር የተከበባችሁበት ጉዳይ አሁን የእግዚአብሔር አውሎ ንፋስ ወሰደው። ክፉዎች እንደዚህ አይደሉም፣ ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። አንቺ በልዑል አምላክ እየታመንክ የእግዚአብሔር እጅና እርዳታ እየፈለግ የትኛውን መንገድ ላይ የቆሙ በኢየሱስ ቅዱስ ስም ኃይል አሁን መታሰቢያቸው ሲጠፋ ታያለህ። በፍጹም በፊት አይቀጥሉም። አሁን ከዚህ ሰዓት ጀምሮ ሰውነት ላይ ያለ በሽታ ቢሆን፣ አለመከናወን፣ ጤንነት ማጣት፣ ስኬት ማጣት፣ ሞገስ ማጣት ቢሆን፣ እስራት ቢሆን፣ ቀንበር ቢሆን በናዝሬቱ ጌታ በኢየሱስ ስም አሁን መሰበር ይሆናል። ቅባቱ መጥቶብሃልና እግዚአብሔር ወስኗል። ከእንግዲህ ወዲህ ማንም በስምህ ክፉ እንዳይዘራ እግዚአብሔር አዟል ተብሎ እንደተጻፈ እግዚአብሔር ስላንተ አዟል። ማዘዝ ማለት ታውቃላችሁ፣ ኦቶሪቲ ማለት ነው። ማንም ምንም ሊያደርግብህ የነበረውን ሀሳብ ቀይሮ አንተን ወደ ማገዝና ወደ መርዳት እንዲመጣ ያደርገዋል። ለምሳሌ ሃማ የሚባለው መርደኪዎስን መስቀል ፈልጓል። ንጉሥ ለሚወደው ምን ይደረግለት ብሎ ጠየቀው። ንጉሥ ለሚወደው ምን ይደረግለት ብሎ ሲጠየቅ ንጉሡ ከእኔ በቀር ማንን ይወዳል ብሎ በደንብ እያደረገ ትልልቅ ነገሮችን ተናገረ። ንጉሥ ፈረስ ላይ ይቀመጥ፣ የንጉሥ ካባ ይልበስ፣ ነገሰ ይባል፣ ይታወጅለት፣ በሕይወት ይኑር፣ አደባባይ ላይ ስሙ ይግነን ብሎ ተናገረ። ልክ እንዲህ አሉ። አሁን የተናገርከውን አንድም ሳታስቀር እበር ለተቀመጠው ለመርደኪዎስ ይላል በጌታ በኢየሱስ ስም ኃይል እኔ አሁን እናገርባቸዋለሁ። እግዚአብሔር ስለ እናንተ ያስገድዳቸዋል። ሐሳባቸውን ይቀይራሉ። ጠላቶች እጅ መንሻ ይሰጠዋል፣ ይሰግዱልሃል። የልዑል አምላክ ልጅ እንደሆንሽ ምስክር ይሰጡሻል። ይስሐቅን እንዲህ አሉት። ይስሐቅን ሁለት ምንጮችን ደፈኑበት። ይስሐቅ የአባቶቹን ጉድጓድ አባቱ የማሰውን ጉድጓድ የተደፈኑትን ጉድጓዶች መቆፈር ፈልጎ ተጋ፣ ቆፈረ። ምንጩ ሲወጣ ደፈኑበት ይላል፣ ከለከሉት ይላል። ቀጥሎ ሶስተኛ ቆፈረ፣ ሮሆቦት ብሎ ተናገረ። እግዚአብሔር አሰፋኝ፣ ከዚህ ማንም አይነቀንቀኝ፣ ስኬታማ ነኝ፣ የትኛውም ጉዳይ ለእኔ ለመልካም ይሰራል ብሎ ልክ እንደተናገረ ጠላቶቹ ሐሳብ ቀየሩ። ይህን ሰው አንቋቋመውም፣ አንችለውም፣ አሁን መድፈን ሳይሆን ከእርሱ ጋር መስማማት ነው የሚኖርብን አሉ። ምክንያቱም እግዚአብሔር ነው እየተዋጋለት ያለው፣ እግዚአብሔር ነው እየረዳው ያለው። እሱ ደግሞ እምነት የሚለው እግዚአብሔር ነው። ምክንያቱም አሰፋኝ አለ፣ አይቋቋሙኝም አለ። የትኛውም ደረቁ ነገር ላንቺ ያለመልማል። እና መጥተው እንዲህ አሉት፣ አንተ ከእግዚአብሔር ዘንድ የተባረክ ነህ፣ አንቺ ከእግዚአብሔር ዘንድ የተባረክሽ ነሽ። ልክን ይስሐቅን ያሉት እንደዚህ ነው። አንተ ከእግዚአብሔር ዘንድ የተባረክ ነህ፣ እባክህ ምንም ክፉ ነገር እንዳታረግብን ቃል እንድትገባልን እንፈልጋለን። ምክንያቱም እየሄድክበት ያለው መንገድ የእግዚአብሔር በረከት ነው፣ የእግዚአብሔር መንገድ ነው። እግዚአብሔር ነው የሚያከናውንልህ፣ እግዚአብሔር ነው የሚዋጋልህ፣ እግዚአብሔር ነው የሚፈርድልህ፣ እግዚአብሔር ነው የሚያግዝህ። ሕያው ነው፣ አንተ ጋር ቅርብ ነው። እኛ ጋር ሃይማኖት ነው የምናውቀው፣ አንተ ጋር ግን ሪል አንተ ጋር አለ። ይታያል፣ ሲሰራ ይታያል፣ ሲያግዝ ይታያል፣ ልብ ሲጸና ይታያል። እባክህ አሁን ጊዜ አግኝተህ የበቀል ሰዓት እንዳትቆጥርብን ኪዳን አድርግልን አሉት። እኔ ለአንድ ሰው ዛሬ እናገራለሁ። ጠላቶች እስኪደነግጡ ድረስ እግዚአብሔር ያስቸኩልሃል፣ ወደ በረከት ያስቸኩልሃል። እየፈጠኑ ማንነትን ይመሰክሩልሃል። መፍትሄ እንድትሆን ያላንተ ምንም መሆን እንደማይችሉ እስኪያረጋግጡ ድረስ ይፈልጓል። መጽሐፍ ሲናገር ዮሴፍን አስቸኮሉት ይላል። ዮሴፍ እስር ቤት ነው። ንጉሱ አስቸኳይ ህልም አይቷል። ምድር ሁሉ የምትናወጥበት መፍትሄ ካላገኘች ፈጽማ የምጠፋበት ነገር ነው። ንጉሱ ግራ የገባውን ነገር። ስለዚህ ሊፈታ የሚችለው ዮሴፍ ብቻ ነው። የሚገርመው ነገር ይሄን ያቀደው እግዚአብሔር እንደሆነ ማንም አላወቅም። መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር ስለ ዮሴፍ የግብፅን የእህል ኃይል ሰበረ ይላል። እኔ በአንቺ ጉዳይ ዛሬ እናገራለሁ። ስላንተ ጉዳይ የትኛውም ከፍ ያለ ነገር ይዋረዳል። የትኛውም በዛ አለኝ የሚመኩበት ነገር ከእጃቸው ይነጥቃቸዋል፣ ከእጃቸው ይከዳቸዋል። አቅመ ቢስ ይሆናሉ። ትምክታቸውን ያጡታል።
በአንቺ ላይ የተመኩበት ነገር ባዶ እንደሆነ ነፍሳቸው ስትደክም ያያሉ፣ ሲደክሙ ያያሉ። መጽሐፍ ሲናገር ታውቃላችሁ፣ አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው አለ ሐና ስትናገር። ነገር ይለወጣል። ባለጠጎች ድሃ መሆን ይችላሉ። የበረቱ ይደክማሉ፣ የደከሙ ደግሞ ይበረታሉ። ይሄን እግዚአብሔር ነው የሚያደርገው። ይችላል እግዚአብሔር። ብርቱዎች፣ ትምክተኞች፣ ትዕቢተኞች መዋረድ ይችላሉ። ሀኬተኞች ይዋረዳሉ። ሰውን የሚያዋርዱ ይዋረዳሉ። ሰውን የሚንቁ ይናቃሉ። ምክንያቱም እግዚአብሔር በእነዚህ ሰዎች መካከል መፍረድ ስለሚችላል እና ብዙ የወለደችው ደከመች አለ። እኔ ዛሬ እናገራለሁ በአንቺ ቤት፣ በአንተ ቤት በኢየሱስ ቅዱስ ስም ታሪክ ሲለወጥ ታያላችሁ። በጌታ በኢየሱስ ስም በአንድ ቀን አዳር ምልክት ይሆናል። በአንድ ቀን አዳር ታሪክ ይለወጣል። የትኛውም አለቀ ያላችሁት፣ የቆለፋችሁት፣ የተቆረጠ ነገራችሁ እግዚአብሔር ያለቅና የተቆረጠ ነገርን ይፈጽማል ይላል። ይፈጽመዋል። መቃብርህን ይምሳል። አንተም የተጠቃነና ለመቃብርህን እምሰዋለሁ። መቃብር ቀብረዋል፣ የመጨረሻ አጥቅተውሃል። እኔ እስከዚያ ድረሳለሁ፣ እምሳለሁ። ማን መሰላቸው? ኢየሱስን ከሙታን ያስነሳበት መንፈስ ይላል። ኢየሱስን ነው ከሙታን ያስነሳው፣ አስነሳው። ያ መንፈስ በእናንተ ሕይወት አለ። አንተ የተጠቃነ ተጠቅተህ ነው፣ ተጎድተህ ነው። እኔ ጣልቃ ገባልሃለሁ ብሎ አስነሳው ይላል። ዛሬ በእናንተ ሕይወት ላይ ታምራት ይሆናል። ነገራችሁ ላይ ታምራት ይሆናል። የተቆለፉባችሁ፣ የተዘጉባችሁ፣ ማይከፈቱ የሚመስሏችሁ ነገሮች በኢየሱስ ስም ይለመልማሉ። አስደናቂ መለኮታዊ ጣልቃ ገብነት በሕይወታችሁ መሆን ይጀምራል። አስጨናቂዎቻችሁ ዝም ይላሉ። ከዚህ ቀን ጀምሮ ራስ እንድትሆኑ በእናንተ ላይ በኢየሱስ መለኮታዊ ጥሪ እጠራለሁ። መለኮታዊ አውጃለሁ። መልአኩ በእናንተ ላይ ጥበብን ይሰጣችኋል። አንተ በእግዚአብሔር የተወደድክ ነህ አለው። መልአኩን መጥቶ እንዲህ አለው ገብርኤል ለዳንኤል፣ በእግዚአብሔር የተወደድክ ነህ፣ ጸሎትህ ተሰምቶልሃል። የዘገየብህ ነገር አሁን ፈጠናል። አሁን ጥበብን ሰጥ ዘንድ መጥቻለሁ። ታሪክ ይለወጣል፣ ስም ይቀየራል አለው። እኔ ዛሬ ለአንድ ሰው እናገራለሁ። እግዚአብሔር ስምን ሲቀይር ታያለህ። እግዚአብሔር ቤቶችን ሲቀይር ታያለሽ። እግዚአብሔር ሲያጽናና ታያለህ። እጁ ሲረዳ ታያለህ። ምክንያቱም እግዚአብሔር የሚባለው ታሪክ አይደለም የሚተረክለት። የሚገርማችሁ በዚያ ዘመን በዚህ ዘመን እንዲህ ሰርቶ እንዳሰርቶ ከእንትና ጋር የሚባል አይደለም። እግዚአብሔር እሰራለሁ የሚከለክለኝ ማን ነው ይላል። ሲዝን አይከለክለውም፣ ጊዜ አይከለክለውም፣ ጾታ አይከለክለውም፣ መማርህ አለመማርህ አይከለክለውም፣ አካውንት ገንዘብ መኖሩ አለመኖሩ አንተን ከአንቺ ጋር ለመስራት ለመርዳት አይከለክለውም። ስለዚህ የትም ሁን እግዚአብሔር ከአንተ ጋር እንደሆነ እስከምታረጋግጥበት ምልክት ይሆንብሃል። ምልክት ወደ ቤት ይመጣል። አስጨናቂዎች በፊት ጸጥ ይላሉ። ብርቱና ኃያል በሆነው በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የአምላኬ በጎነት ይከተልሃል። ሁሉ ነገር ለመልካም ሆነ። ሻሎም። በኢየሱስ ስም ኃይል ጸለይኩ። ነገር ሁሉ ለበጎ ተቀየረ። ይህንን አንቺ ምስክር ሆነች ትመጫለሽ። ኢየሱስ ክርስቶስ ጌታና አምላክ አዳኝና ፈዋሽ መሆኑን በሕይወትህ ማረጋገጥ ትጀምራለህ። በኃይለኛው በኢየሱስ ቅዱስ ስም ባረኳችሁ። ሻሎም።